ሰላም እንደምን አላችሁ? ሌክዠሪ አዲሶች ነን። ዛሬ በአዲስ ቪዲዮ መተናል። ዛሬ የምንገኘው በአዲስ አበባ አዳዲስ ልማቶች በሚገኙበት ከቅዱስ ዑራኤል ቤተክርስቲያን ፊት ለፊት እንዲሁም ከ11 ባለ 5 ኮከብ ሆቴሎች 9ኙ በቅርብ ርቀት በሚገኙበት በመሃል ካሳንቺስ ነው። ካሳንቺስ ላይ ደግሞ ምን አለ ካላችሁን የባማኮን ኮንስትራክሽን የአልፋ ፖስቴሽን እንዲሁም የባማሚክስ እህት ኩባንያ የሆነው ባማኮን ሪል ስቴት የገነባው 4 ቤዝመንት ያለው G+23 ሚክስድ አፓርትመንት አለ። ከኔ ጋር ከቆያችሁ ማስመለከታችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን ይጀመር። ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ቪዲዮ ለሁሉም እንዲዳረስ አብራችሁን ቆዩ። ይህ አፓርትመንት የሚገኘው ካሳንቺስ ከዑራኤል አደባባይ ወደ ካሳንቺስ ቶታል በሚወስደው መንገድ 200 ሜትር ከፍ ብሎ ነው። እንግዲህ እንደምታዩት ቢውልት አፕ ኤሪያው 1718 ካሬ ሜትር ሲሆን በውስጡ 4 ቤዝመንት ሰፊ የሆነ የመኪና ፓርኪንግ አለው። ይሄ የምትመለከቱት የኮሜርሻል ኤሪያው ኢንትራንስ ነው። የሬዚደንሻሉ ኢንትራንስ በሌላ በኩል ይገኛል። እሱም በኋላ ማስመለከታችሁ ይሆናል። ወደ ውስጥ እንደገባንም ለካፌ የሚሆን የተዘጋጀ ወደ 150 ካሬ የሚጠጋ ሰፊ የሆነ ቦታ አለው። እዚህ ጋር እንግዲህ ካፌዎች ይኖራሉ በቅርቡ ስራ የሚጀምሩ። እንግዲህ እዚህ ህንፃ ላይ የሚገኙ ሱቆችና ኦፊሶች ብታከራዩቸው ማለትም ሰፈሩ ከመልማቱ በፊት የፊኒሺንግ እቃዎች፣ የመብራት መሸጫ ሱቆች እዚህ አካባቢ በብዛት ነበሩ። አሁንም በዛ መልኩ የፊኒሺንግ እቃዎችና መብራት ሻጮች ሊከራዩችሁ ይችላሉ። ብትሸጧቸውም አትርፋችሁ የምትሸጡት ነው። በተጨማሪም እዚሁ እየሰራችሁ እዚሁ መኖር የምትችሉበትም እድልም ይኖራችኋል። ባማኮን ሪል ስቴት እንግዲህ ከዚህ በፊት የኮንስትራክሽን ባክግራውንድ አለው። በስሩ ወደ 7 የሚጠጉ እህት ኩባንያዎች አሉት። ከነዚህም ውስጥ በስፋት የሚታወቀው ባማኮን ኮንስትራክሽን አለ። ወደ 18 ዓመት የሚጠጋ ኮንስትራክሽን ልምድ አለው። ከተማችን ላይ እንግዲህ ብዙ ሪል ስቴቶችን፣ ባንኮችን፣ የመንግስት ፕሮጀክቶችን ገንብቶ አስረክቧል። ሌላው አልፋ ፖስቴሽን የሚባል እህት ኩባንያ አለው። ይሄ እንግዲህ የፖስቴሽን ቴክኖሎጂን በመጠቀም አንድ ህንፃ ጠንካራ የሆነ ስትራክቸር እንዲኖረው እንዲሁም ደግሞ ከግንባታ ጉድለት የመሰነጣጠቅ እንዲሁም ደግሞ በተፈጥሮ አደጋ እንደ መሬት መንቀጥቀጥ በሚከሰትበት ጊዜ መሰነጣጠቅ እንዳይከሰት የሚያደርገው ቴክኖሎጂ ነው። ሌላ ባማሚክስ ኮንክሪት ሰፕላየር አለው። ጥራትና ጥንካሬ ያላቸውን ኮንክሪት ውጤቶች በተለያየ ግሬድ የሚያቀርብ ነው። ሙሉ በሙሉ በሚባል ደረጃ እህት ኩባንያዎቹ ከግንባታ ጋር ተያያዥነት ያላቸው ናቸው። ከፋውንዴሽን ጀምሮ እስከ ፊኒሺንግ የሚሰሩ ድርጅቶች ናቸው። እስቲ አሁን ደግሞ አፓርትመንት እንመልከት። አፓርትመንት እንግዲህ እንደገባን ፊት ለፊት ላይ የምናገኘው ኦፕን ኪችናችን ነው። ሜካኒካል ቬንቲሌሽን አለው። ሰከር እስከ G+23ኛ ድረስ ኤኒ የሚፈጠር ጭስ ካለ ኤኒቲንግ ወደ ላይ ሳክ አድርጎ ይዞልን ይሄዳል። ሳሎናችንን እንደምናየው እንግዲህ ፈረስ የሚያስጋልብ የሚባል አይነት ሳሎን ነው። በጣም ሰፊ ነው። ላውንደሪ እና ስቶር አለው። እስቲ እያንዳንዱን ሩም ደግሞ እየገባን እናየዋለን። ይህ የምንመለከተው ሁለተኛው ቤድሩም ነው። እንግዲህ እንደምታዩት የራሱ ባልከኒ ያለው ወደ ፓርክ የሚያይ ባልከኒ ያለው። ሌላ ዋናው ማስተር ቤድሩሙ ነው ይሄኛው። ማስተር ቤድሩሙ የራሱ የሆነ ማስተር ባዝሩም አለው፣ ባልከኒ ያለው። በተጨማሪ ይሄ በዚህ በባልከኒያችን በኩል የሚታያችሁ መንግስት እየገነባ የሚገኘው የወንዝ ዳር ልማት ፕሮጀክት እና ፓርክ ነው። በውስጡም የልጆች መጫወቻ ሜዳ፣ 3 ኳስ ሜዳዎችን፣ አምፊቲያትር፣ መናፈሻ ይዟል። እንግዲህ አፓርትመንት ከፊት ለፊት የምትገዙ ከሆነ ይህን ሁሉ ከባልከኒ ሆናችሁ አክሰስ ማድረግ ትችላላችሁ፣ ወይንም ደግሞ ቴራስ ላይ ወጣችሁ አክሰስ ማድረግ ትችላላችሁ። ይሄ ደግሞ ከጎኑ የምንመለከተው ወደ 3000 መኪኖችን ማቆም እንዲችል ታስቦ እየተሰራ ያለ ፓርኪንግ ነው። ኤኒ ፕሮግራም በሚኖራችሁ ጊዜ እንግዶቻችሁ አይቸገሩም። የትም ሳይሄዱ እዚህ መኪናቸውን ፓርክ ማድረግ ይችላሉ። በጣም ብዙ የሆኑ አሚኒቲዎች አሉት። ኮምፓውንድ ባይኖረንም ሩፍቶፓችን ላይ መሬት ውስጥ ማግኘት የምትችሏቸውን አገልግሎቶች በሙሉ አሟልተናል። እንግዲህ ምንም እይታ አይገደበንም። ኦልሞስት አዲስ አበባን 360 ዲግሪ ማየት እንችላለን። ጂም አለው። ቴራሱ ላይ ጋርደን፣ የመሮጫ ሜዳ አለው። ኳስ ሜዳ ይኖረዋል። እንዲሁም ነዋሪዎቹ ፕሮግራም ሲኖራቸው ለተለያዩ ኦኬዥኖች የሚሆን ሰፊ የሆነ ኮሚናል አለው ቴራሱ ላይ። 4 ቤዝመንት ሰፊ የሆነ የመኪና ማቆሚያ ያለው
ሪሴፕሽን አለው፣ እንግዳ ማረፊያ አለው፣ 24 ሰዓት ስታንድ ባይ የሆነ ጀነሬተር፣ በየፍሎሩ የሲሲቲቪ መቆጣጠሪያ ካሜራ፣ ጋርቤጅ ሹት አለው በውስጡ። እነዚህን እንዲህ ታስቦ እንግዲህ በጥሩ ሁኔታ የተሰራ ነው። ስለዚህ ነዋሪውም አፓርትመንት ውስጥ ሆኖ መሀል ከተማ ላይ እነዚህን ሁላ ፋሲሊቲዎች ማግኘት ይችላል። እዚህኛው የካሳንቺስ ሳይታችን ላይ ከባለ 1 መኝታ 104 ካሬ እስከ ባለ 3 መኝታ 156 ካሬ የካሬ አማራጮች አሉን። በካሬ 115 ሺህ ብር በሰሚ ፊኒሽድ ነው እየሸጥን የምንገኘው። ክፍያን በተመለከተ ቅድመ ክፍያ አሁን ላይ 25% እንቀበላለን። እናንተ ግን ከ25% በላይ ከፍላችሁ የዲስካውንት ተጠቃሚ መሆን ትችላላችሁ። እንግዲህ የማስረከቢያ ጊዜው ከ1 ዓመት ባነሰ ጊዜ ውስጥ እናስረክባለን ብለን ነው እየሰራን የምንገኘው። ተጨማሪ ሳይቶች አሉ። በአምቢስ ሱፐርማርኬት ፕሮግረሱ ኦልሞስት G+20 ላይ የደረሰ ሌክዠሪ የሆነ አፓርትመንት አለን። 4 ቤዝመንት የመኪና ማቆሚያ፣ ስፓ፣ ጂም፣ ቴራስ ያለው እንዲሁም ሌላ ተጨማሪ ሳይት ደግሞ ቦሌ አትላስ ላይ ፕሮግረሱ G+13 የደረሰ አፓርትመንት አለን። እንግዲህ ባማኮን ሪል ስቴት የማይደራደርባቸው 2 ነገሮች አሉ። እነርሱም ጥራትና ፍጥነት ናቸው። ለዚህም ምስክር የሚሆነን ከዚህ በፊት አጠናቆ ለነዋሪዎች ያስረከባቸው የቦሌ ሚካኤል እና የቦሌ ሜጋ ሳይቶቹ ናቸው። አሁንም ያሉን ሳይቶች መሀል ከተማ ላይ ስለሆኑ ብትኖሩባቸው፣ ብታከራዩት፣ መልሳችሁ ብትሸጡት እንደ ኢንቨስትመንትም እንደ መኖሪያነትም ጥሩ አማራጮች ናቸው። ሳይት ለማየትም ቢሮ ላይ ለመምጣት የምትፈልጉ ከስር በተቀመጠው ስልክ ብትደውሉ እኔን ታገኙኛላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።